ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ ወላሂ አልሐምዱሊላህ። ዩቲዩብ ለመክፈል ግን ወላሂ ብር የምትከፍሉ ሰዎች ምን ናቸው እንደሆነ እኔ አላቅም። በጣም በእርግጥ የብዙዎቻችን አስተሳሰብ የተለያየ ነው። ወላሂ ከሚባሉ በላይ በጣም ሲምፕል የሆነ ነገር ነው። በጣም ማለት ነው ከምታስቡት በላይ ቀላል ነው። እና እኔ ልላችሁ የምፈልገው ነገር ብዙ ሰዎች ሊሏችሁ ይችላሉ በጣም ከባድ ነው ምናምን ይላሉ። ነገር ግን ከባዱ መክፈቱ ሳይሆን መስራቱ ነው። የብዙዎች አሉ አሁን ይከፍቱታል፣ ነገር ግን ምንም አይሰሩበትም፣ ዝም ብሎ ነው የሚቀመጠው። እንዲሁ ደግሞ አንዳንዴ ደግሞ በተመቻቸው ሰዓት ምናምን። ነገር ግን ይሁን እሱ ምንም ማለት አይደለም። ማለትም ዛሬ ላይ ባይመቻችሁ በሚመቻችሁ ሰዓት ትሰሩበታላችሁ። እንደዚህ እንትን ብላችሁ በእርግጥ ከቻላችሁ ላይ የለቀቃችሁ ቢያንስ ሞኒታይዝ ውጭ ከሆነ የምትኖሩ ቢያንስ ሀገራችሁ እስከምትሄዱ ነገሮች እንዲመቻቹላችሁ ሞኔታይዝ እስኪሆን ድረስ እንደምንም መልፋት አለባችሁ፣ ማስተካከል ማለት ነው። ግን መክፈቱ 2 ደቂቃ ነው። ምንም እንትን የሚል ነገር የለውም። ለ2 ደቂቃ እንዴት ብር ትከፍላላችሁ? በጣም ብዙ እንትን አለ። ሰርች አድርጋችሁ በአንድ ስልክ እያያችሁ በሌላኛው ስልካችሁ ማስተካከል ነው። ምንም እንትን የሚለው ነገር የለውም። ነገር ግን ያ ይከብደናል የምትሉ ከሆነ ደግሞ ስልክ ወይ ደግሞ 2 ስልክ ከሌላችሁ በአንድ ስልክ ታያላችሁ፣ በራሳችሁ እንትኑ ትጽፉታላችሁ። በኋላ ላይ ስትከፍቱ እሱን እያያችሁ መክፈት ማለት ነው። ምንም እንትን የሚል ነገር የለውም። እኔ እንደዛ ነበር የከፈትኩት አስታውሳለሁ። ሌላ ስልክ ራሱ አልነበረኝም። አየሁኝ፣ ጻፍኩት፣ በኋላ ላይ እሱን እንትን አልኩኝ። በቃ ምንም ቀላል ነገር ነው። በእርግጥ እንትኑ ሊከብዳችሁ ይችላል። ሞኔታይዝ ማድረጉ ምናምን የሆነ ስህተት ቢገባባችሁ ምናምን እንትን ሌላችሁ ስለሚችል ከባድ ስለሆነ እሱን ለሱ ብትከፍሉም ምንም ማለት አይደለም። ያው ዋች አወር ምናምን እንትን ብሎላችሁ ሞልቶላችሁ ተከፋይ ስትሆኑ ከዛ የሚቆረጥ ነገር ነው። ምንም ማለት አይደለም እንትን ትላል። ነገር ግን መክፈቱ በጣም ቀላል ነው እና ከከፈታችሁት በኋላ ደግሞ ምንም ይሁን ምን ያው በእርግጥ እኔ የምላለው እንጂ ያን ያክል እንትን አልልበትም። እኔ ራሱ እየሰራሁበት አይደለም። ግን ስትሰሩ ራሱ በጣም ስራ ስትሰሩ ከጎናችሁ አድርጋችሁ መቅረጽ ትችላላችሁ። የምትሰሩትን ስራ ማለት ነው። ምንም ወሬ የራሱ ባታወራው ምግብ ስትሰሩ ስልካችሁን በጎን አድርጋችሁ እንትን መቅረጽ ትችላላችሁ። ሌላ የምትሰሩትንም ነገር በቃ። ግን አንዳንዴ ብዙዎቻችን ያው እንትን አንልም። ላይቭም ብዙ ጊዜ እናንተ መቀመጥ ባትችሉ እንኳን ዝም ብላችሁ ከፍታችሁ እንትን ማድረግ ትችላላችሁ። ከፍታችሁ ማስቀመጥ። ዋሻወር በእርግጥ አዛ ነው የሚያደርገው። በጣም ምን ያክል እንደሚያለፋ እኔም አውቀዋለሁ። በጣም ከባድ ነው። አይሞላም በቃ ዋቻወሩ። ሰብስክራይቡ ምንም ማለት አይደለም። በኮሜንት ራሱ ልታመጡት ትችላላችሁ። እንደከፈታችሁት ቪዲዮ ሳትሰሩ ራሱ ይሞላላችሁ ይችላል። ምንም ማለት አይደለም፣ ቀላል ነው አንዲት ሰብስክራይብ። ነገር ግን ዋቻወሩ ከሚባለው በላይ በጣም ያደክማል፣ ተስፋ ያስቆርጣል። ግን ቢሆንም ተስፋ ሳትቆርጡ ሞኔታይዝ እስከሚሆንላችሁ እንደምንም ብላችሁ በተመቻችሁ ሰዓት አሪፍ ሰዎች ጋር እይታ ይኖረዋል ያላችሁትና ያስተምራል ያላችሁትን ቪዲዮ ልቀቁ። እና ለመክፈት ደግሞ ብር አትክፈሉ፣ በፍጹም አትክፈሉ። ወላሂ በጣም ቀላል ነው። እንደዛ አድርጋችሁ እና የሳል ነገራችሁ ማለፍ የማልፈልገው ነገር ምን መሰላችሁ? እንትናችሁን ፓስዋርድ እና ኢሜይላችሁን ጽፋችሁ ያዙት፣ እንዳረሱት። እሱን ከረሳችሁት በቃ እንደሌለ ቁጠሩት። ቤታችሁን ቆልፋችሁት ውጭ ወታችሁ ጥላችሁት ከመጣችሁ መቼም መግቢያ የላችሁም። ልክ እሱንም እንደዛው ነው። ፓስወርድ እና ኢሜይላችሁን ያዙ። እና ሌላው ምንም ማለት አይደለም፣ ቀላል ስለሆነ አትክፈሉ። ተስፋ ሳትቆርጡ ቪዲዮ እየሰራችሁ ልቀቁበት። እና የሆነ ሰዓት ላይ በቃ ሳታውቁት ቫይራል ወጥቶላችሁ ምናምን ህይወታችሁ ሊቀየር ስለሚችል፣ ማለትም በምን አይነት ሁኔታ እንትን እንደሚል አታውቁትም። ቪው ባይኖረው ራሱ ተስፋ አትቁረጡ። የሆነ ጊዜ ቫይራል ሊወጣ ይችላል ማለት ነው። እና እንደዛ እያደረጋችሁ ለሰዎችም ያስተምራል የምትሉትን ነገር እየሰራችሁ መልቀቅ። እና ለዛሬ ልላችሁ የፈለጉት ይሄ በጣም ቀላል ነገር ስለሆነ ምንም እንትን ብር መክፈል ስለማያስፈልገው ዩቲዩብ የሌላችሁን እየከፍታችሁ ቀላል ነው ለመስራት ሞክሩ። ጊዜ በጣም ብዙ ጊዜ ያለን ሞልቶናል። ጊዜ እያጣን አይደለም። ብዙዎቻችሁ ጊዜ አታጡም። ምክንያቱም በጣም ትንሽ ጊዜ ነው እንትን የሚወስድባችሁ ኤዲት ማድረጉ ምናምን ልትሉ ትችላላችሁ። ነገር ግን ሌላ ቪዲዮ በማየት በጣም ብዙ ጊዜያችሁን የምታባክኑ ብዙ ሰዎች አላችሁ፣ የማይጠቅማችሁን እንኳን ማለት ነው። ነገር ግን ይሄንን እናንተም ልትከፈሉበት ነው። ሌሎችንም ቢያስተምር አሪፍ ነው። ለእናንተም ትጠቀሙበታላችሁ። ለሰዎች
ትምህርት መስጠቱም አሪፍ ነገር ነው እና ለሰዎች ይጠቅማል ያላችሁትን ነገር እየሰራችሁ መልቀቅ። ለእናንተም ያው ሞኔታይዝ ከሆነላችሁ በኋላ ዋች አወሩም ከሞላላችሁ ያው ተከፋይ ትሆናላችሁ። ሌላ ሀገራችሁ እንኳን ሄዳችሁ ነገሮችን ሌሎች ነገሮች ባይስተካከላችሁ ይህንን ቋሚ ስራ አድርጉት ሳይሆን ሌሎች ጎን በጎን ሌሎች ነገሮችን እስከምታስተካክሉ ያግዛችኋል። ሞኔታይዝ ከሆናችሁ ተከፋይ ከሆናችሁ ማለት ነው። ጠንከራችሁ ከሰራችሁበት በጣም ስለሚከፍል እና የሌላችሁ ራሱ ክፈቱ። መክፈቱም እንደነገርኳችሁ ቀላል ነው። ሞኔታይዝ ማድረጉ ምናምን ካላችሁ ደግሞ ሴቲንግ ደግሞ ዝም ብላችሁ የማታውቁትን ሴቲንግ ምናምን አትነካኩ። ሴቲንጎችን ዋናው ሴቲንጉ በጣም ብዙ ጊዜ ሴቲንጎች እንትን ይላሉ እና ሴቲንጎችን ዝም ብላችሁ የማታውቁትን ሁሉ አለመነካካት። ያንን ከከፈታችሁት በኋላ ያዋች አወሩ ምን እስኪሞላላችሁ እንትን ብላችሁ እሱ ከሞላላችሁ በኋላ ለምታምኑት ሰው ሞኔታይዝ እንዲያደርግላችሁ መስጠት። ሌላ ምንም የለውም። ከዛ በኋላ ምንም እንትን የሚል ነገር ስለሌለው እና ብር አትክፈሉ። ምንም ይሄ እንትን የሚያስከፍል ነገር የለውም ልላችሁ የምፈልገው ይሄንን ነው። ዛሬ የሌላችሁም ጠንከር ብላችሁ እንድትሰሩበት እንድትከፍቱ መክራችኋለሁ። ቪው አይኖረውም ምናምን እያላችሁ ተስፋ ቪው የለውም ምናምን ብላችሁ ደግሞ ከፍታችሁ ያስቀምጣችሁት ካላችሁ የሆነ ጊዜ ቫይራል ሊወጣ ስለሚችል ተስፋ አትቁረጡ። ዝም ብላችሁ ቪዲዮ መልቀቃችሁን አታቆሙ። ብዙ ቪዲዮ ባለው ሰዓት እንደው ፕሮፋይላችሁን እየነኩ የሚገቡት ሰዎች የማየት እድሉ ለእናንተ የመታየት እድሉ በጣም ከፍተኛ ስለሚሆን ቪዲዮ በጣም በተደጋጋሚ ብዙ ጊዜ እየሰራችሁ ብትለቁ ተመራጭ ነው። ለማንኛውም ይጠቅማችኋል ብዬ አስባለሁ። እኔንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰላም ቆዩ።